ቆም ብለህ አስበህ ታውቃለህ? በዚች ዓለም ላይ ካንተ ጋር የሚመሳሰል አንድም ሰው የለም። ያንተ አሻራ፣ ያንተ አስተሳሰብ፣ ያንተ ህልም ልዩ ነው። ዛሬ ምናልባት መንገዱ ጨልሞብህ ይሆናል። የጀመርከው ነገር አልሳካ ብሎ ወይም ደግሞ በሰዎች ትችት ተስፋ ቆርጠህ ሊሆን ይችላል። ግን አንድ ነገር ልንገርህ፣ ውድቀት ማለት የመንገዱ መጨረሻ ሳይሆን ለታላቅ ስኬት የሚሆን ትምህርት ነው። ትልቁ ስህተት መውደቅ አይደለም። መውደቅማ ማንኛውም ተጓዥ ዕጣ ፈንታ ነው። ትልቁ ስህተት ወድቆ መቅረት ነው። በውስጥ ያለው ኃይል ከገጠመህ ፈተና በላይ መሆኑን አትርሳ። ዓለም አትችልም ስትልህ አንተ አሳያችኋለሁ በላት። ውስጥህ ደክሞኛል ሲልህ ለጥቂት ደቂቃ እረፍት አድርግ እንጂ አትቁም በለው። ስኬት በአንድ ጀንበር አይመጣም። በየቀኑ የምታደርጋት ትንሽ ሥራ ነገ የምትገነባው ትልቅ ግንብ መሠረት ናት። የሕልምህን አቧራ አራግፈህ እቀፈው። ለራስህ ዕድል ስጠው። ምክንያቱም አንተ ባትጀምረው ማንም አይጀምርልህም። አስታውስ፣ አንተ የራስህ ታሪክ ጸሐፊ ነህ። የታሪክህን ምዕራፍ በድል ለመደምደም ዛሬውኑ ብርህን፣ ተግባርህን አንሳ። ታላቅነትህ ያለው በእጅህ ነው። ከዛሬ ጀምሮ ለራስህ ቃል ግባ። ያሰብከውን ለማድረግ እችላለሁ በይ። ያኔ በትክክል ያሰብከውን መኖር፣ ያቀድከውን ማሳካት ትችላለህ። ይህ ቪዲዮ ካነቃቃህ ለጓደኞችህ አጋራው። ሰብስክራይብ ማድረግ አትርሳ። አመሰግናለሁ።